አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውዶችዬ እንዴት ናቸው? ያለው አልሐምዱሊላህ። ኢፍሩሃ ክፍል 7 ይዤ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ እንደምታበረታቱኝ አልጠራጠርም። ኢፍሩሃ ክፍል 7 ለአላህ ምን ይሳነዋል? የእሱ ምርጫ ሁሌም ጥሩ ነው። ሀሊማ ሁለተኛ አረገዘች። በዚህኛው ቀን በጣም ታመመች። ህመሟ ሁሉንም ሰው አስፈርቶ ነበር። በምጧ ሰዓት በጣም ስለቆየች ከወለደች በኋላ ማጥባት አልቻለችም። በነገራችን ላይ 2 መንታ ሴቶች ነበር የወለደችው። እሷ ማጥባት ስላልቻለች የልብ ጓደኛዋ የሆነችው ሀኒያ ለወራት ልጆቿን አጠባችላት። በሀሊማ መታመም ማሂር እረፍት አጣ። ከዛሬ ነገ አጣታለሁ የሚል ፍርሃት ልቡ ላይ ነግሶ፣ ሆኖም ግን በአላህ ተስፋ አልቆረጠም። ከልቡ ጌታውን ይማጸናል። ሀሊማ ተሽሏት ቤት ገባች። ከ3 ወራት በኋላ ልጆቿን አቀፈች። ልጆቻቸውን በደስታ ማሳደግ ጀመሩ። ከ2 ዓመት በኋላ ሀሊማ ልጆቿን እያጫወተች ለባሏ ምሳ በመስራት ላይ ነበረች። እንደ አጋጣሚ ሆኖ ምሳውን ለማየት ልጆቿን ግቢ ውስጥ ትታቸው ኪችን ሄደች። ስትመለስ ግን ያላሰበችው ነገር ሀሊማ ግቢው ባዶ ሆኖ ስታይ በጣም እንደነገጠች። ወደ ግቢው በር ስታይ ክፍት ነበር። እየሮጠች ወጣች። በሩ ላይ ያለችው ኢክራም ናት። ከመንትዮቹ አንዷ ማለትም ሲሃም አልነበረችም። ብትፈልጋት ልታገኛት አልቻለችም። ወደ ማሂር ደውላ መጥቶ አብረው ቢፈልጉም ጭራሽ ልትገኝ አልቻለችም። አፋልጉኝ ለ1 ዓመት ሙሉ ቢፈለግም ሲሃም አልተገኘችም። አንዱን በሞት አንዱን ደግሞ በመጥፋት መነጠቋ በጣም ቢያማትም ሁሌም ጌታ የሚያደርግልኝ ነገር ሁሉ ለበጎ ነው አልሐምዱሊላህ እያለች ታለቅስ ነበር። በቃ ተስፋ ቆርጠው ፍለጋውን አቁመው ኢክራምን ማሳደግ ጀመሩ። ኢክራም የ4 ዓመት ህፃን ሆና የሀሊማ አባት ወደ አኬራ ሄዱ። ሌላ 3ኛ ቁስል 2 ልጆቿን ማጣት ሳያንሳት እናትም አባትም እህትም ወንድምም አጎትም አክስትም ሆኖ ያሳደጋት አባቷን በሞት ተነጠቀች። የሚያስገርመው ነገር ደግሞ ሀሊማ በዛሬም በጌታዋ አታማረርም። ሁሉንም አልሐምዱሊላህ፣ ክፉንም ደጉንም አልሐምዱሊላህ ነው የምትለው። ኦፍ ይሄን ታሪክ አባቴ የነገረኝ አንድ ሐሙስ ቀን ቁርአን ለመሄድ ከቤት እየወጣሁ ጠርቶኝ እንዳልሄድና አብሬው እንድውል ጠይቆ ነው። ኢክሩዬ ይሄን ሁሉ የነገርኩሽ አንቺም እንደ እናትሽ ጠንካራ ጎበዝ አላህን አመስጋኝ እንድትሆኝልኝ ስለምፈልግ ነው ብሎ ግንባሬን ሳመኝ። እኔም እቅፉ ውስጥ ገብቼ ትንሽ ከቆየን በኋላ የግቢውን አበባዎች አብረን ውሃ ማጠጣት ጀመርን። ውሃውን እየረጨብኝ ሲያጫውተኝ ውሎ ዙሁር ደርሶ መስጂድ ለመሄድ ወጣ። ከመስጂድ መልስ ጁነይድ አብሮን ነበረ። ቀኑን ሙሉ እስከ 10 አካባቢ ከባባ ጋር ነበርን። መግሪብ ሰዓት ሲደርስ ጁነይድ እና አባቴ ተያይዘው ወደ መስጂድ አመሩ። እኔና የቤታችን ከዳም ዛሃራ እንዲሁም እማዬ አብረን ሰግደን እስከ አይሻ ሰላት ቁርአን መቅራት ጀመርን። የዛኔ የ7 ዓመት ልጅ ነበርኩ። ሂፍዝ ልምምድ ላይ ነኝ። ቁርአንን 3 ዙር አክትሜ ነበረ። እንዲህ በዲን ያነጸኝ አባቴ ነው። ከአይሻ ሰላት በኋላ ይመጣሉ ብለን ብንጠብቅም አልመጡም። ድንገት ጓደኞቼ መንገድ ላይ ይዘውት ጎራ በሉ ይሆናል በሚል እየጠበቅነው ምሽቱ ገፋ። ሰዓቱን ሳየው ሌሊቱ 7 ሰዓት እንዴት የኢትዮጵያ አቆጣጠር ነበረ።
እኔም እንቅልፍ ሲያሰክረኝ እዛው ጋደም አልኩ። በመሀል የስልክ ጥሪ ከእንቅልፌ አባነነኝ። የኡሚ ስልክ ነው የተደወለው። የተደወለውን ቁጥር አላውቀውም፣ ግን አነሳሁት። ሃሎ። አቤት። የኡስታዝ ማሄር ባለቤት ነሽ አለኝ። አይ ልጁ ነኝ አልኩት። እሺ ለእናትሽ ስጫት ስልኩን አለኝ። እኔም በእሽታ ለእናቴ አቀበልኳት። እናቴ ምን እንደሰማች ባላውቅም ከነዛ ውብ አይኖቿ መንታ እንባ ይፈሳል። በነገሩ ተደናግጬ ፈዘዝ አልኩ። እማ ምንድን ነው? ለምን ታለቅሻለሽ? ብዬ ጠየኳት። ብጠይቃትም እናቴ መልስ አልትሰጠኝም። ከትንሽ ደቂቃ በኋላ ብድግ ብላ ከአዳማችንን ጠርታ ሹፌሩን ቀስቅሽው በሚል ትዕዛዝ ሰጠቻት። ዛሃራ የተባለችውን አደረገች። መኪናው ሲነሳ ድምፁን ሰማሁ። እናቴ ሳታይኝ ከሹፌሩ ጎን ቁጭ አልኩ። በመሃል ወደየት ነው የምነዳው የሚል ጥያቄ አቀረበላት። ኡሚ ለቅሶ በተሞላበት ንግግር ሆስፒታል ብላ የሆስፒታሉን አድራሻ ሰጠችው። ብዙም ሳንቆይ ደረስን። 7 ማን ታሞ ነው? እሱን ለማየት በጣም ጉጉት ነበረኝ። ልክ ድንገተኛ ክፍል ስንደርስ እናቴ መጮህ ጀመረች። የታል ማሂር? አሳልፈኝ! የታል የኔ ብርቱ? የታል የኔ ጀግና? አላህን ፈሪ ቃሉን አክባሪ የታል? እያለች ስትጮህ አሁን ገና ገባኝ። አባቴ ነው እዚህ ያለው። ቆይ እሱማ አይሆንም። ቅድም ሰላም አልነበር እንዴ? ብቻ ወደ ኡሚ ተጠጋሁ እና እማ አባዬ ምን ሆኖ ነው አልኳት። ዝም ብላ አቅፋኝ ማልቀስ ጀመረች። ኡፍ ሲጨንቅ ዶክተሮቹ አናስገባም ስላሉን ልናየው አልቻልንም። እኔ ስላላስቻለኝ አንዱን ዶክተር አልቅሼ ለመንኩት። እሺ ብሎ እኔን ብቻ አስገባኝ። ውስጥ ስገባ እንዴት ያስፈራል! አባዬ አካላቱ በሙሉ ሽቦ ከቦታል። ሁሉም ቦታ የተለያዩ መድኃኒት ማስተላለፊያ ሽቦዎች ናቸው። አይኑን ሸፍኗል። በጣም ከፋኝ። ባባዬ ተነስ! ምን ሆነክ ነው? ፈጅር አልሰገድክም እኮ አባዬ ብዬ አለቀስኩ። ዶክተሩ አቅፎ ከክፍሉ አስወጣኝ። በሳምንቱ ነበር የነቃው። ሐሙስ ጠዋት ሲነቃ ከኔ በላይ ጓደኞቹ ደስተኛ ነበሩ። በተለይ ጁነይድ። አልሐምዱሊላህ። እኔም ለፈጣሪ ምስጋናዬን አቀረብኩ። ሐሙስ ቀኑን ሙሉ አብረነው ዋልን። እኔና ጁነይድ እና በጣም ስለምንወደው ለእኛ ትልቅ ደስታ ነበር። ጁምዓ ጧት ባባ ጠራኝ እና እናትሽን አታስከፊያት፣ ዲንሽን አትልቀቂ፣ ሁሌም ጎበዝ ሁኝልኝ ብሎ ስሞኝ እኔም ስሜው። ከዛ ጁኔድን ጠርቶ የኔ ልጅ እህትህን ተንከባከባት፣ ከአሁን በኋላ እኔ ባልኖር ራሱ አንተ እንደ አባት እንደ ወንድም ሆነ ከጎና ሆንልኝ፣ አደራ እናት፣ አንተም አደራዬ ናት፣ አንተም በርታልኝ ብሎ እሱንም ሳመው። ንግግሯ አላማረኝም፣ ግን አላህዬ ለሰላም አርገው ብዬ ዝም አልኩ። ከዛ ወጡና ምግብ ብሉ ብሎ ትዕዛዝ ሰጠን። እሱን ማስከፋት ስላልፈለግን ተያይዘን ወጣን። ግን ምግብ ለመብላት ሳይሆን ለአባዬ ዱዓ ለማድረግ ስለፈለግን ውዱአ አድርገን 2 ረቃ ሰግደን ዱዓ ማድረግ ጀመርን። እየሰገድን የነበረው አባዬ ከተኛበት ፎቅ ጀርባ ባለው መናፈሻ ነበር። ከትንሽ ደቂቃ በኋላ ፎቁ በጩኸት ሲናወጥ ሰማሁ። ድምፁ ሲበዛ ዱዓ አቋርጠን ተነሳን። ወደ ፎቁ መራመድ ተያይዘን መንገዱን በጣም ራቀብኝ። ልክ ወደ አባዬ ክፍል የሚያደርሰውን ደረጃ ስጀምር የእናቴን ድምፅ ሰማሁ። የኔ ጀግና አልሞተም። አይ ዶክተር ስህተት ነው፣ በደንብ እዩት። እሱ እኮ አይደክመውም። እኔ እኮ ያለሱ አልችልም። በእኔ የሚጨክን አንጀት የለውም። የእናቴ ድምፅ ለመሆኑ ምንም ጥያቄ የለውም። ጁነይድ ወደ እኔ ዞር አለና
እጄን ጠበቅ አርገሽ ያዥኝ አለኝ። እኔም ነገሩ ግራ ስለገባኝ ጠበቅ አድርጌ ያዝኩት። እንደተያያዝን ወደ ላይ መውጣት ጀመርን። ላይቀር ነገር ሞትን መፍራት፣ ላይረሳ ነገር ሞትን መርሳት